የፈለገ ትልቅ ወንጀል ስራ፣ የፈለገ ብዙ ወንጀልም ስራ። ሰው አይደለህ እንዴ? አላህ እኮ ወንጀል ማትሰራ ቢሆን ኑሮ አንተ መፍጠር ለምን ፈለገ? ወንጀል የማይሰሩማ መላእክቶች አሉት። ከወንጀል ተውባ የማያደርግ ሸይጣን አለ፣ ኢብሊስ አለ። በዚህ መካከል የሆነ መክሉቅ አላህ ፈለገ። ወንጀል ሰርቶ ወደሱ የሚመለስ የሚታገለው ነገር ያለው ያን አሸንፎ የሚወጣ ከዛ በዛ ሂደት ትግል ውስጥ ወዕቡድ ረበከ ሐታ የእትየከል የቂን እኮ ማለት የምትታገለው ነገር አለ። ሆነ ሐታ የእትየከል የቂን ነው ትግሉ፣ ዒባዳው፣ በቃ ወደሱ መቃረቡ እስከ ፍጻሜ ድረስ ነው። ከዛ ግን ከመላእክት ያልቃል ማለት ነው። ለቀድ ከረምና ያ መላቅ የሚመጣው ከወንጀል በመመለስ ልክ ነው ማለት ነው። ገፉር ነው። አንድ ፕሮግራማችን ላይ አይተናል። አላህ Subhanahu Wa Ta'ala ገፉር ነኝ ካለ የሚማር እኮ ይፈልጋል። ተዋብ ነኝ አለ አላህ ተውባ የሚያደርግና አላህ የሚምረው ይፈልጋል። እህቴ በቲክቶኩ በምኑ ስጨፍሪ ስትዘይ ምን ስትይ ሰዎች ፎሎ ላይክ እንዲህ ሲሉ ወላሂ እያታለሉሽ እያጭበረበሩሽ አንቺን ወደ ጀሃነም እየነዱሽ ነው። አትቀበያቸው፣ እሺ አትቢያቸው። ወደ አላህ ተመለሽ። ተውባ አድርጊ፣ ተውባ እናድርግ። ወንዱም ሴቱም ሁላችን ዲን ላይ ቀልድ የለም፣ ዲን ላይ ማሾፍ የለም። ወላሂ በዲን መቀለድ እኮ ከባድ ነው፣ ከባድ ዋጋ ያስከፍላል። ዲን ዝም ብሎ የመጣ ዲን አይደለም። ኢስላም የሐምዛ ጉበት የተቆረጠበት፣ ቢላል እንደዛ የተቀጠቀጠበት፣ ሱመያ በአሰቃቂነት የተገደለችበት፣ በሀገራችን ደረጃ ሲታይ ደግሞ በአጼው ዘመን ሙስሊሙ ማህበረሰብ ብዙ ዋጋ የከፈለበት ዲን ነው። ይሄ ዲን ቀልድ አይደለም ወላሂ። ጀነት የሚያሸጋግር ዲን እንዲህ ልናላግጥበት ልናሾፍበት ዴት ጀነት የሚያደርስ እኮ ነው። ኢስላም ሁሌም ከፍ ያለ ነው። ከፍታውን ይቀጥላል። ኢለውም ቂያማ ድረስ ይቀጥላል። ኺታሙን በሱ ነው። ኢስላምን ካልያዘ ሚድን የለም። ሁሉም እሳት ነው የሚገባው በኢስላም አስተምሮ። ግን አንድ ሰው እስልምናን ተቀብለው ቢመጣ እስልምናን የተቀበለው ሰው የተከበረ ይሆናል፣ ደረጃው ከፍ ይላል እንጂ ኢስላም በሱ መስለም ምን አይልም፣ ደረጃው ከፍ አይልም። ይሄን ያሱ እኔ እስልምና ደብሮኛል ቢል አንድ ሰው እንከን አይቶ የሚወጣ የለም። ዛሬም ነገም ለወደፊቱ ሙሉ ፐርሰን በኮንፊደንስ የምንናገረው ኢስላም ላይ እቺ እንከን አለች ብሎ የሚወጣ አንድ አካል አይኖርም፣ ሊኖርም አይችልም። ለምን ከተባለ ኢስላም ሙሉ ነው። የልብ ረፍት ፍለጋ ወደ አላህ ተመለሱ። ወዶ እንደሚ ምናልባት ህይወት አድክሞህ ይሆናል። ምናልባት በሰራህ ወንጀልና ስተት ምክንያት አላህ አይመረኝም ብለህ ተስፋ ቆርጠህ ይሆናል። ነገር ግን ልብ በል የአላህ እዝነት ከሰማይና ከምድር በላይ ሰፊ ነው። አላህ Subhanahu Wa Ta'ala በቁርአኑ እንዲህ ይላል፣ በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ወንጀሎችን ሁሉ ይመራልና እነሆ እሱ መሐሪ አዛኙ ነውና። የርስቅ በር የተዘጋጋበት ሰው በህይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ። መን አራደ ሰዓደተ አልአበድየ ፈልየልዘም አዕተበተ አልዑቡድየ ብላ ሸይኹል ኢስላም ተይሚያ ረሕመቱላሂ ዐለይሂ። ቋሚ ቀጣይነት ያለው ደስታን የፈለገ የባሪያነትን ደጅ ይጥና ብላ። ሁሌ ለአላህ ባሪያ ሲንቀሳቀስ፣ ሲቆም፣ ሲቀመጥ፣ ሲሄድ፣ ሲመጣ፣ ሲሰጥ፣ ሲቀበል፣ ሲያይ፣ ሲሰማ ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለም፣ ምሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ። ይሄን ያደረገ ደስተኛ ይሆናል። በላ የሚመጣው ከወንጀል የተሳተ የአላህ ህግ ሲኖር የተጣረስ ነው የተፈጥሮ ህግ አላህ Subhanahu Wa Ta'ala ያስቀመጠው ስርዓት ያ ሲዛባ የሚመጣ ነው። መተላለቅ የሚመጣው ከዛ ነው። ጦርነት የሚመጣው ከዛ ነው። ረሃብ የሚመጣው ከዛ ነው። ወደ አላህ Subhanahu Wa Ta'ala እንመለስ። ሰደቃ እናብዛ፣ ዱዓ እናድርግ። በየመስጂዶቹ ቁኑቶች በደንብ ተጠናክረው ይቀጥሉ። የትኛውም ወገን ላይ የሚያልቀው የኛው ሰው ነው። አሸናፊና ተሸናፊ የለውም። እኛው ነን የምናልቀው። ወደ አላህ እንመለስ፣ ዱዓ እናድርግ፣ እንለምነው ጀሊሉን አላህ عز وجل የፈለገ ጊዜ ያ ናሩ ኩኒ በርደን ወሰላመን على ኢብራሂም በኢብራሂም ላይ ያችን እሳት የበረድሽና ሰላማዊ ሁኚ ያለ ጌታ
በሐበሻ ኢትዮጵያ ላይ የመጣን በላእ ደግሞ አላህ ያብርድልን። እሱ አላህ ስብሓነሁ ወተዓላ ሰኪና አላህ ይስጥልን። አላህ ስብሓነሁ ወተዓላ የመጣውን በላእ በሙሉ በሱ መላ በሱ ቁድራ ይመልስልን። ህዝቦች ተከባብረው የሚኖሩባት፣ መሪዎች ፍትሃዊ የሆኑባት፣ የምንዋደድባት፣ የምንፋቀርባት፣ ያለፈን ቁርሾ የምንረሳባት፣ ጠባሳችን የሚድንባት ሀገር አላህ ያደርግልን። አላህ ስብሓነሁ ወተዓላ ሁላችንንም ቤተሰቦቻችን፣ ልጆቻችን፣ ሀገራችን አላህ ይጠብቅልን። ወደ አላህ መመለስ ወይም ተውባ ማለት መሸነፍ ማለት አይደለም። ይልቁንም ወደ እውነተኛው ሰላምና ወደ ፈጣሪህ ፍቅር መመለስ ማለት ነው። የቱንም ያህል ብትርቅ፣ የቱንም ያህል ብትሳሳት፣ አሁንም ሰዓቱ አልረፈደም። እስትንፋስህ እስካለች ድረስ የይቅርታው በር ክፍት ነው። አላህ ለሁሉም ነገር መልስ አለው። ለጨለማው ብርሃን አለው፣ ለክረምቱ በጋ አለው፣ ለሐዘኑ ደስታ አለው፣ ለማጣቱ ማግኘት አለው፣ ለመሰበሩ መጠገን አለው። አላህ ለሁሉም ነገር መልስ አለው። አልሐምዱሊላህ። እወቁ፣ አንዳች የምትጠሉት ችግር ሲያጋጥማችሁ ይህ የሆነው በወንጀላችሁ ምክንያት ነው። አላህን ምህረትን ጠይቁ፣ ወደ እሱም ተመለሱ፣ ጸጋውን በእናንተ ላይ ይመልስላችሁ ዘንዳ። ምክንያቱም አላህ ቅርብና ምህረትን ተቀባይ ነውና። ሰው የአደም ልጅ ሁልጊዜ ምህረትን መጠየቅ ያስፈልገዋል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሁላችሁም ተሳሳቾች ናችሁ፣ ከተሳሳቾቹ የተሻለው ወደ አላህ የሚመለሱት ናቸው። ከፍጥረታት ምርጦቹ ነብያቶች ናቸው። ምህረትን መጠየቅ በጣም ያበዙ ነበር። ረሱል ሰለላሁ ዐለይሂ ወሰለም በአንድ መጅሊስ ከ100 ጊዜ በላይ ምህረትን ሲጠይቁ ይቆጠረላቸው ነበር። እንዲህ ይላሉ፣ አላህ ሆይ ማረኝ፣ አላህ ሆይ ማረኝ፣ አላህ ሆይ ማረኝ፣ ወደ አንተም ተመልሻለሁ ይላሉ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እናንተ ሰዎች ሆይ ወደ ጌታችሁ ተመለሱ፣ እኔ አላህን በቀን ውስጥ 70 ጊዜ ምህረትን እጠይቀዋለሁ። ምህረት መጠየቅን ማብዛት ይኖርብናል። እስትግፋር ማለት ምህረትን መፈለግ ማለት ነው ከላቀው አላህ ዘንድ። ይህ የሚሆነው በምላስ ብቻ አይደለም። ምክንያቱም በምላስ ብቻ የሚደረግ እስትግፋር ምንም ጥቅም የለውምና ትክክለኛ እስትግፋር የሚባለው ከተውበት ጋር የተቆራኘው ነው። ጌታችሁን ምህረት ጠይቁ፣ ወደ እርሱም ተመለሱ። ከተውበት ጋር የተቆራኘውን እስትግፋር ማለት ነው። ተውበት ማለት ወደ አላህ መመለስ፣ ወደ ትዕዛዙ መመለስ ማለት ነው። ለምን ወደ አላህ እንመለሳለን? አንደኛ ለልብ ረፍት። ልባችን የተፈጠረው አላህን በመውሳት እንዲረካ ነውና ወደ እርሱ ስትመለስ ለዓመታት የከበደህ የጭንቀት ሸክም ይወርዳል። ሁለተኛ ለእውነተኛ ስኬት። የዚህ ዓለም ጌጥ ያልፋል፣ አኺራ ግን ዘላቂ ናት። ወደ አላህ መመለስ የጀነት መንገድ መጀመሪያ ነው። ሶስተኛ አላህ ስለሚወድህ። አላህ አንድ ባሪያው ወደ እርሱ ሲመለስና ተውባ ሲያደርግ የሚደሰተው ደስታ እናት ልጇን ስታገኝ ከሚኖራት ደስታ በላይ ነው። አላኖርኳችሁም እንዴ አለ አላህ። ይሄኔ እኮ ተውበት ሲጠይቅ ስንት ዓመቱ ነው? ሟች 70 80 90 አይሩም። አላህ ግን ምን አለው? አለም ኑዐሚሩኩም አላኖርኳችሁም ነበርን? ማ የተዘከሩ ፊሂ መን ተዘከር። መገሰጽ ያለበት ሰው የሚገሰጽበት የዕድሜ ክልል 18 ዓመት ነው ያሉ ዑለማዎች አሉ። 33 አለራጅህ 40 ዓመት ሲሞላህ እኮ ደውል ነው ደውል ነው። ሰው ብሎ ማለት ዱንያ በዚህ ጋ ነች፣ ሩጥና አባራት ሚልክ አይደለም። ብልህ ሰው ብሎ ማለት ከአኺራ ስትሳነፍ፣ ከመስጂድ ስትሳነፍ፣ ከቁርአን ስትሳነፍ፣ አላህን ከመዘከር ስትሳነፍ ተዳክመሃል ብሎ ወደ አላህ መንገድ እንድትመለስ የሚያመላክትህ ነው። ያ ነው ጓደኛ፣ ያ ነው እውነተኛ መሪ፣ ያ ነው እውነተኛ ወዳጅ። አይምሰል ዛሬ በዱንያ ይሄ ነው በሩ፣ ይሄ ነው በመሽቀዳደሚያ ብሎ እንድትሽቀዳደም የሚያሳይክ አይደለም። ምክር አትውሰድ ማለት አይደለም። መልካም አትማር ማለት አይደለም። ላኪን ለዱንያ እንደለፋ ነው ለአኺራ የምንልፋ። እኔ ጩኸት አንድ ቀን ሊስማማችሁ ይችላል። ዛሬ እንደምንም ዋጡት። ጁምዓ በተለይ ወላሂ ጁምዓ ብዙ ነገር ነው የምናየው። ወላሂ ፓርኪንግ በምንሰራበት ሰዓት እንመጣለን፣ እንዲህ ብለን ጁምዓን ጫማችንን እናረጋለን። ምሽ ነው አላህ የሚዘከረው? ምሽ ነው ለአኺራ የሚለፋ? ምሽ ነው ለቀብር የሚለፋ? ሁላችንም አንድ ቀን አንዳችንን እየሸኘን ሁላችንም እችን ዱንያ እንለቃለን።
ወንድሜ ሆይ ዛሬውኑ አሁኑኑ ያ አላህ ይቅር በለኝ ብለህ በቁጭትና በእውነት ተመለስ። ትናንት አልፏል፣ ነገ ደግሞ የኛ መሆኑ አይታወቅም። ያለን ብቸኛ እድል አሁን ነው። ወደ አላህ ተመለስ፣ ወደ አላህ ተመለስ። ሺህ ጊዜ እንኳን ወንጀል ብትሰራ ወደ አላህ ተመለስ። ሚሊዮን ጊዜ እንኳን ወንጀል ብትሰራ ከአላህ ረህመት ተስፋ አትቁረጥ። አላህ ወንጀሎችን ሁሉ ይምራል። አዎን ጌታ ሁሉንም ወንጀሎች ይምራል። አብረን ከተስተካከልን በሚል እሳቤ እንጂ ወላሂ አላህ የሚያቀብኝ ብዙ ወንጀል አለ። አላህ ሰትሮልን ነው። የአላህ እዝነቱ መገለጫው ምን እንደሆነ ታውቃላችሁ? አላህ የባሪያውን ወንጀል መሰተሩ ነው። አሐዱ ሰለፍ ምን ይላሉ? ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበራል። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይህ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን አለ አላህ። ሱብሓነላህ። ታዲያ ስንት ወንጀል አለብን አላህ ያውቃል። ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል። ሰው ከማታለልም ልንቆጠብ ይገባል። ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል፣ አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስወርሰው፣ አራዳነት አይደለም። አንዳንድ ሰው አራዳነት፣ ብልጥነት፣ ሰው ማታለሉ፣ የሆነ ነገር መሸወዱ ይሄ አይደለም። አራዳ ማለት በኢስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላለ አገሩ ስንቅ ያዘጋጀ፣ ነገ ቀብር አለብኝ ከምወዳቸው ወዳጆቼ ለያለው ቀብር እገባለሁ ብሎ ለዛሬ የተዘጋጀ ለነገር። ይሄ ነው ብልጥ ጮሌ ማለት። ወደ አላህ ተመለስ፣ እሱ በደስታ ይቀበልሃል፣ ስህተትህን ይደመስስልሃል፣ በልብህም ላይ ሰላምን ያሰፍናል። እንቀየራለን። አዎ ዱንያ ትቀይረናለች። መቀየራችን ከሰዎች በፊት ለራሳችን ይገርመናል። ይሄ ማላቀው እኔ ማን ነው እንላለን። ዱንያ ትከብዳለች። አዎ ወዳጄ ዱንያ ያለ አላህ ትከብደናለች። የምድር መስፋት ልብ ከጠበቤቱ ጋር ሊጠቅመን፣ ገንዘብ መብዛቱ ሀብት መጠራቀሙ ልባችን ከጠበቤቱ ጋር ሊፈይደን። ልብ አላህን ስታቅ፣ ወደሱ ስትዞር፣ እሱን ማውሳት ስታበዛ ልብ ትሰፋለች፣ ልብ ትረጋጋለች። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ። እኔን ከማስታወስ እኔን ከማውሳት ከኔ ዞር ያለ የተጣበበና የተጨናነቀ ኑሮ እናኖረዋለን ይላል አላህ። እንጓዛለን፣ ወዴት እንደምንሄድ አናውቀው። መግለጽ የማንችለው ስሜት ከአቅማችን በላይ የሆነ ሐዘን ይደራረብብናል። አይናችን ያነባል፣ ልባችንም ጥብብ ይላል። ለምን እንደሆነ ግን አናውቀው። ነሱላህ ፈአንሳሁም አንፉሰሁም። አላህን ረሱ፣ አላህም ነፍሶቻቸውን አስረሳቸው ይላል አላህ ተባረከ ወተዓላ። ወዳጄ አድምጠኝ፣ ልብህን ስጠኝ፣ ተመለስ፣ ወደ አላህ ተመለስ። ልብህን አስተካክል፣ ልብህን አጥብ። ለወንጀል ምህረትን ጠይቅ። ለልብህ መሰበር አላህ እንዲጠግንልህ ወደ አላህ ዙር። አላህ የሚፈትንህ ስለጠላህ አይደለም፣ ስለሚወድህ ከሱ እንድትርቅ ስለማይፈልግ ነው። ህመሙም ወንጀልን ሊያብስልህ ነውና ወደ አላህ ተመለስ። ከአላህ ጋር ያለውን በሙሉ አስተካክል። አላህ ሁሉንም ነገር ያስተካክልልሃል። ወጣቶች ወደ አላህ ሽሹ፣ ወደ አላህ ተመለሱ። የእናንተ ቦታ መስጊድ ነው። የእናንተ ቦታ ኸይር መገኛው፣ የእናንተ ቦታ አላህን የምትታዘዙበት የነቢዩን ዓለይሂ ሰላቱ ወሰላም ትእዛዝ የምትፈጽሙበት እንጂ ያ አልባሌ ቦታ አይደለም። እዛ ሺሻ ቤት ዛሬ ስንት ወንድሞች አሉ። እዛ ጭፈራ ቤት ዛሬ ስንት እህቶች፣ ስንት ወንድሞች አሉ። በሶሻል ሚዲያው በተለያየ ቦታ ላይ ስንት ወንድሞች እህቶች አሉ። ኑ ወደ አላህ ተመለሱ፣ ወደ አላህ ተመለሱ፣ ወደ አላህ እንመለስ።
ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሁን፣ ሁላችሁም ወደ አላህ ተመለሱ። አላህ ሆይ ወደ አንተ በመልካም መመለስን ወፍቀን። አሚን። ሰዎች ለትልልቅ ሰዎች ሀዲያ ስጦታ ሲያዘጋጁ ትልቅ ነገር ነው የሚያስቡት፣ ትልቅ ነገር ነው የሚሰጡት። ሶላት ወደ አላህ የምንቃረብበት ሀዲያ ነው፣ ስጦታ። አላህ ከኛ ስጦታ ምንም ባይኖረው ወደ አላህ የምንገባበት ስጦታ፣ ቁልፍ በር። ትልቅ ሰው ጋር ስንቀርብ እንኳ የምንጨነቀውን ያክል ለሶላት ልንጨነቅ ከዚያ በላይ ልንጨነቅ ይገባል። ሶላቱ ጥሩ ከሆነ ሀዲያችን አላህ ይቀበላል። ሀዲያውን ተቀብሎ እኛን አይመልሰንም። ሶላቱ መጥፎ ከሆነ ጉድለት ካለው ያረጀ ጨርቅ እንደሚጣለው እንደሚወረወረው ሶላቱ የፊታችን ላይ ይወረወራል፣ እኛም መመለሳችን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።